ሰላም እንዴት ናችሁ? ደህና ናችሁ? አላችሁ? ሁሉ ሰላም? እግዚአብሔር ይመስገን አለው። ክብሩ ይስፋ። እንዴት ናችሁ? ሁሉ ሰላም ነው? የዩቲዩበር ቤተሰቦቼ፣ ጓደኞቼ ሁላችሁም ደህና ናችሁ? እንዴት ናችሁ? እንኳን አደረሳችሁ። በመጀመሪያ ዛሬ መድኃኔዓለም ነውና እንኳን አደረሳችሁ። ሙስሊም ክርስቲያን ሁላችሁም እንኳን አደረሳችሁ። ደህና ናችሁ? እንዴት ናችሁ? ሁሉ ሰላም አለን። እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ ለዚህ ሰዓት በቅተናልና እግዚአብሔር ይመስገን። ላይቭ ደግሞ እንድገባ ስለተፈቀደልኝ በእውነት ነው የምላችሁ በጣም ደስ ብሎኛል። በጣም አመሰግናለሁ። በእናንተ ትብብር ነውና አሁንም ትብብራችሁን ሰብስክራይብ፣ ላይክ፣ ኮመንት ማድረጋችሁን እንዳትረሱ። የምለቀውን ቪዲዮዎች ሁሉ እያያችሁ ኮመንት እንድታደርጉኝ እጠይቃችኋለሁ። በእናንተ ኮመንት ነውና የምበረታታው። ሀሳባችሁን በግልጽ እንድታስቀምጡልኝ እጠይቃችኋለሁ። በተረፈ አንድ የሆነ ሀሳብ ይዤ መጥቻለሁ ዛሬ እንድንማማርበትና ያለውን ነገር ደግሞ አይታችሁ አስተያየት እንድትሰጡኝ እፈልጋለሁና በጣም የሆነ ያየሁትና የታዘብኩት በህይወት ዘመኔ በጣም ግርና ግራ የሚገባኝ ነገሮች ነበሩና የሰው ልጅ ለምንድን ነው አንድ ቤት ውስጥ አብሮ እየኖረ መስማማት ያቃተው? በቃ ለምንድን ነው መስማማት ያቃተው? ፍቅር ማለት በራሱ ምንድን ነው የሚለውን ነገር ሁሌ በጣም አስብ ነበርና እስኪ ከማቀውና ያለችኝን እውቀት ላካፍላችሁ ብዬ ነው። ውድ እህቶቼ፣ ወንድሞቼ፣ ቤተሰቦቼ እውነቴን ነው የምለውና ሁልጊዜ ትልቁ ነገር ፍቅር ባለበት ሁሉ እግዚአብሔር አለ ይላል። በእስላምም ሆነ በክርስቲያን ማለት ነው። ዋነኛውና ትልቁ ነገር የሰው ልጅ ቤዙ መሰረቱ ፍቅር ነው። በቃ ለምን ክርስቶስም ለፍቅር ሲል ነውና በፍቅሩ ስቦት የኛ ፍቅር ስቦት ነው መጥቶ ከእመቤታችን ከቅድስት ድንግል ማርያም ተወልዶ ቤዛ የሆነልን ራሱን የሰጠን። በቃ ይሄ ሁሉ ነገር ምንድነው? ፍቅር ነው። በቃ ፍቅር ነው የሳበው። እሱ ይሄን ያህል ትልቅ ዋጋ የከፈለበትን ፍቅር እኛ ስለምን ፍቅር አጣን? አዎ በአንድ ጣራ ስር እየኖርን በአንድ ቤት ውስጥ እየኖርን ለምን ፍቅር አጣን? እስኪ ይህንን ጥያቄ ወደ ራሳችሁ ጠይቃችሁ ታውቃላችሁ? እስኪ ጠይቁ። እኔ ለምን ከቤተሰቦቼ ጋር ፍቅር አጣሁ? እኔ ለምንድን ነው ከትዳሬ ከህይወቴ ጋር ፍቅር ላጣ የቻልኩት? በምን ምክንያት ነው? መጀመሪያ ሀብልን ጓደኝነት ስንመሰረት በፍቅር ነው ምን መሰረተው አይደል? በቁስ ወይም በተለያየ ጥቅማ ጥቅም ላይሆን ይችላል። ግን ደግሞ ሊሆንም የሚችልበት አጋጣሚ ይኖራል። አንድ ሰው በጣም ሀብታምና የከበረ ነው፣ ትልቅ ነገር አለው ብሎ ሊቀርብ ይችላል ብዙ ሰው ማለት ነው። በቃ ይሄ እንደየሰው አመለካከት ነው የምላችሁ። ምክንያቱም እኔ በህይወት ተሞክሮዬ ብዙ ስላየው ያየሁትን ነገር ትንሽ ላካፍላችሁ ብዬ ነው። ግን ሀ ብሎ መጀመሪያ በፍቅር የተጀመረ ላይፍ እና በፍቅር የተጀመረ ህይወት እውነቴን ነው የምላችሁ የሆነ ነገር የተሳሳተ ነገር በመሀል ከሌለ በስተቀር ይፈርሳል ወይም የሆነ መሰናክል ይገጥመዋል ብዬ በታሪክ አላስብም። ግን ደግሞ በሆነ አጋጣሚ አብራችሁ ረጅም ጊዜ የኖራችሁትን ወይም በጓደኝነት ብዙ ዘመን ለህይወት መጨረሻ ድረስ የምፈልገው ይሄ ሰው ነው ብላችሁ ያሰባችሁት ሰው ጋር እስከ መጨረሻ ህይወት ላትመሰርቱ ትችላላችሁ። በቃ ይሄ ነው ትልቁ ነገር። አሁን በጣም የምትወዱት፣ በጣም የምታከብሩት፣ በጣም የሚወዳችሁ፣ በጣም የሚያከብራችሁ ሰው ጋር አብራችሁ ስትኖሩ ከርማችሁ ግን ወደ ትዳር ህይወት አብራችሁ ለመግባት ለምን አቃታችሁ? ለምንስ አቃተን ነው? በቃ እንዴት ፍቅራችን ምን ያክል ያስኬደናል? በቃ የኛ ፍቅርስ ከጀርባችን ላለ ሰው ምን ያክል ትምህርት ሊሆነው ይችላል? በዚህ ፍቅር በጣም ጠንካራ ነው። ከአለት የጠነከረ ነው ፍቅር ካለ ምንም የማይወጣው ተራራ የለም፣ ምንም የማይገፋው ዳገት የለም። እኔ በራሴ ስላየው ነው ማለት ነው። በቃ የሰው ልጅ በጣም ተግባብቶና ተዋዶ መኖር ከቻለ ምንም አይነት ነገር ማድረግ ይችላል። በቃ ምንም አይነት ነገር መሻገር ይችላል። ምንም አይነት ቻሌንጅ ማለፍ ይችላል። ምንም አይነት ቻሌንጅ በትንሽ ቻሌንጅ ወይም በትንሽ ችግር ትልቁን ፍቅራችሁ እንዳታጡ ስል ነው ዛሬ። እውነቴን ነው። በትንሽ መቻቻል በቃ የሆነ ነገር በጣም ስተሰርቶ አጥፍቶ መማር የሌለበት ስተት አለ ብለን የምናምነው ነገር የለም። ይቅር የማይባል ነገር የለምና እኛ በጣም ብዙ ስተት ሰርተን ብዙ ነገር አድርገን ነው እግዚአብሔር አምላክ ይቅር ብሎን እንደገና
ህይወታችንን እንድንቀጥል እንድንኖር ያደረገን ማለት ነው። ይቅር የማይባል ስህተት ምንም ነገር የለም። ይቅር መባባል ስንችል ፍቅራችን በምንም ታሪክ መላላትም ሆነ ምንም አይነት ነገር እንከን የሚገባበት ነገር የለም። በቃ ምንም አይላላ ፍቅር ማለት ነው። እጅ ለእጅ መያያዝ ከቻለን፣ ከበረታን፣ ከተነገረን፣ በቃ ጠንካራ ከሆነን ፍቅር መቼም ቢሆን አይታበይም። በቃ ፍቅር አይጠፋም። ፍቅር አልቆ ይሄ ከሱ ጋር የነበረኝ ፍቅር አልቋል። ጾታዊም ግንኙነት ከሆነ ቤተሰባዊ ግንኙነትም ከሆነ አረ አሁን እኮ እንደ ድሮ አይደለም፣ ፍቅራችን በመካከላችን ያለ ፍቅር ጠፍቷል የምንለው ነገሮች አሉ። ፍቅር እንዴ ሊጠፋ ይችላል? ለምን? ራሳችን ካላጠፋ ነው በስተቀር ፍቅር ሊጠፋ አይችልም። ግን ደግሞ ትልቁ ነገር ምንድነው? ይሄ ሁሉ መቻቻል ሲያቀተን ነው። በቃ ፍቅር ሊጠፋ የሚችለው ፍቅር ሊላላ የሚችለው መቻቻል ሲያቀተን ነው። እባካችሁ እንቻቻል። በቃ ነገሮችን ቀስ እያለን አንድ ሰው በጣም እሳት ሆኖ ሆት ሆኖ ሲመጣ እኛ ደግሞ ውሃ ሆነን ነገሮችን ማቀስቀስ፣ ሰምተን እንዳልሰማው መሆን መቻል። በቃ መቻልን አልምደን በሉ። በቃ ሁሉ ጊዜ ስትጸልዩ ክርስቲያንም ሆነ እስላም ጌታ ሆይ መቻልን አልምደን፣ እንዳልፍርዳኝ። በቃ ነገሮች በጣም የሚከብዱና ማለፍ የማይቻሉ ነገሮች ቻሌንጆች ሊመጡ ይችላሉ። በጣም በቃ በጣም ከሚባለው በላይ ማለት ነው። ግንስ የማይታለፍም የማትወጡት ቻሌንጅ የለም። ትዕግስት ካለ ማለት ነው። ፍቅር ካለ ማለት ነው። ለምትወዱት ልጅ አሁን ልጆቼ እኔ በታሪክ ብዙ ትልቅ ስህተት ቢሰሩ ስለምወዳቸው ከህይወቴ ከራሴ ህይወት በላይ ስለማያቸው ስለምወዳቸው ፍቅሬ ስለሆኑ አልፋለሁ። በቃ ስህተታቸውን አርማለሁ፣ አልፋለሁ። የሌላውንም ላይፍ የሌላውንም ህይወት አብሮን ያለንም ሰው ለምን እንደዛ አንወደውም? ለምን እንደዛ አናፈቅረውም? ለምን እንደዛ አናልፈውም? ምንም እኮ ዋጋ አያስከፍለንም ማለፍ። እንደውም ለአይምሮአችን ትልቅ ሰላም ነው የሚሰጠን። በጣም ሰላም። ነገሮችን በጣም እያከበደን ባየነው ቁጥር የራሳችን ጭንቅላት ወደ መወጠር፣ ወደ መጨነቅ፣ ወደ መታመም ይሄዳል። ግን ማለፍ ስንችልስ ነገሮችን በቃ መሻገር ስንችል በስማ እስቲል ነው ፊታችን ላይ ያለው የፊታችን ቆዳ እንኳን ይቀየራል። እውነቴን ነው የምላችሁ። ውስጣችን ሰላም ነው የሚሆነው። ንጹህ የሆነ ሰላማዊ ህይወት እንኖራለን። ይሄ ሁሉ በምንድን ነው? በፍቅር። በቃ ፍቅር ካለ፣ በፍቅር ከተሳሰብን፣ በፍቅር ከተያየን፣ እባካችሁን እንፈቅር፣ እባካችሁን እንዋደድ። እህቴ ያንቺ ህመም እኔን ያመኛል እንበል። ወንድሜ ያንተ ጉዳት የኔም ጉዳት ነው እንበል። አይደለም በትዳር አጋር፣ አይደለም አብረን በምንኖር ቤተሰብ ህይወት ይቅርና የጎረቤት ህመም ይመመን። በቃ ይጎን ያለው የተቸገረው ሰው በፍቅር በሰላም መኖር ያቃተው ሰው ህይወት እኛንም ይመመን፣ ይበጥብጠን። ከዚያ በኋላ የኛም ፍቅር ወደ እነሱ ማጋባትና ማጋራት እንችላለን። በቃ እኛ ከቤታችን ግን ቤዛችን ላይ መጀመሪያ ፍቅርን መስራት አለብን። ብዙ ቻሌንጆች ቢኖሩ ተሻግረን ፍቅርን መስራት አለብን። እውነተኛ ፍቅር በቃ በውስጣችን እንዲኖር ማድረግ መቻል አለብን። መማር አለብን፣ መጸለይ አለብን። በምንችለው አቅም ሙስሊሞችም ከሆን እውነቴን ነው እኔ በጣም የምወደው ነገር ቢኖር በሙስሊምም ቢሆን በሰላም ኑሩ ይላል። በቃ ከጎረቤትም ጋር ከግራ ከቀኝ ከቤተሰብ ጋር በሰላም ኑሩ ነው የሚለው። እኔ አዳምጣለሁ ብዙ ሐዲሶችን ብዙ አሊሞችን አውቃለሁ። ለምን ያደግኩት በሙስሊም መስጊድ ፊት ለፊት ከቤተ ክርስቲያን ጎን ሆኖ በሙስሊም በቃ መሀል ላይ ነው ያደግኩት። እኔ ሙስሊምም ክርስቲያንም ጓደኞች ቤተሰቦች አሉኝ። እኔ በሙስሊሞች እጅ ነው ያደግኩት ማለት እችላለሁ። ግን አብረን ቤተ ክርስቲያን የዓመት በዓል ሲሆን ሁላ አብረን ነው የምንሄደው። የሙስሊም በዓል ሲሆን አብረን ነው የምናከብረው። የክርስቲያን በዓል ሲሆን አብረን ነው የምናከብረው። ምክንያቱም በመካከላችን ምን አለ? ፍቅር አለ። ፍቅር የሚባል ትልቅ ነገር አለ ማለት ነው። በጣም ነው የምወዳቸው። እኔ የሙስሊም ረመዳን ሲገባ እንደ ሙስሊም ጠምጥሜ አበሬያቸው ጾም ነበረ። በቃ ይሄ የሁላችንም የኢትዮጵያውያን ባህል ነው። ምክንያቱም አብረን ነውና ይኖር ነው፣ አብረን ነውና የምናድገው፣ አብረን ነውና የምንበላው የምንጠጣው። በቃ እንዴ ሙስሊሞች ቤት እኮ በእኛ በክርስቲያን ፋሲካ ከሆነ የነሱ ረመዳን ከሆነ
የክርስቲያን ሾርባ የጾም ለብቻ ነው የሚሰሩልን። እውነቴን ነው። በጣም በህይወቴ ከሚገርመኝ ነገር እኔ በጣም በምወዳቸው በጣም በማከብራቸው በጣም በማፈቅራቸው ሙስሊሞች መሀል ነው ያደግኩት። በጣም ነው የምወዳቸው። ኩል ናቸው። እውነቴን ነው። በቃ ኩል። ነፍሳቸውን ይማር፣ መንግስተ ሰማያትን ያዋርሳቸው እግዚአብሔር። እውነቴን ነው። ለምን በፍጹም የሃይማኖት የዝርያ የገረመሌ ነገር የለንም እኛ። ትክክለኛ የሆነ ሰዋዊ የሆነ ፍቅር ነው ያለን። በቃ እውነቴን ነው። ሰዋዊ ፍቅር፣ ጥሩ ኢትዮጵያዊ ፍቅር ያለን ሰዎች ነን። እባካችሁ እንፋቀር። ያ ነገር አሁን የት ሄደ እንዴ? ፍቅር እያለ ጸብ ሰው እንዴት ሊመርጥ ይችላል? ጸብ እኮ ምንም አያመጣም፣ ምንም አይፈጥርም፣ ምንም ጥሩ ነገር የለም። ለሰውነታችን ጥሩ ነገር የለም፣ ለቤታችን ጥሩ ነገር የለም፣ በአምላካችን ዘንድ ምንም መልካም ነገር የለም። በሁሉም ነገር የተጠላ ነው፣ የተጠላ ነው። ፍቅር ግን እናንተ ስትዋደዱና ስትፋቀሩ እኔ በመካከላችሁ አለሁ ብሏል እግዚአብሔር አምላክ። ሰው ሲፋቀር ሲስቅ ሲጫወት መልካም ግንኙነት ሲኖረው እግዚአብሔር በመካከሉ አለው። በቃ እግዚአብሔር በመካከሉ የያዘው ሰው ደግሞ ምንም አይነት ነገርን ይሻገራል። ቻሌንጆችን ሁሉ በጣም በቀላሉ ያልፋል። በጣም በቀላሉ እኔ ነኝ እንዴ ያንን ቻሌንጅ ተሻግሬ ዛሬ ላይ እዚህ የደረስኩት ይላል። በትዕግስትና በፍቅር የተሻገረ ሰው የማያልፈው ምንም ዳገት የለም። አስረግጬ ነው የምነግራችሁ። ፍቅር ምንም አይነት ነገርን ያሸንፋል። ብትገፉ እኔ በጣም ማደንቃትና በጣም የምወዳት ምርጥ የሆነች ጓደኛ ነበረችኝ። እስኪ ልንገራችሁ እንደው ስለሷ። ባሏ ጋር ጥሩ የሆነ ግንኙነት ነበራቸው። በትዳር 5-6 ዓመት አስቆጥረው አብረው ይኖሩ ነበር ማለት ነው። ግን እየኖሩ እያለ በሆነ ባልታሰበ ነገር ባልየው ይሳሳታል። በቃ በኑሯቸው ይሄን ያክል ጥሩ ከባድ የሆነ ጥሩ ገቢ ያላቸው አይደሉም። በአቅም የሚኖሩ ሰዎች ናቸው። ግን ደግሞ ባልታሰበ ወጥመድ ባልየው ይወድቅና በጣም ይሳሳታል፣ ይጠጣል፣ ይቀማል፣ ያጨሳል። ነገሮችን ሁሉ በቃ እያበለሻሻባት መጣ። እሷስ 2 ልጆች አሏት። ምን አደረገች? ልክ ባልየው ከውጭ መጥፎ ነገር አድርጎ ሲመጣ እሷ ከቤት ቡናዋን አፍልታ ቤቷን አሟሙቃ አስተካክላ ፏ አርጋ ተጠብቀዋለች። በጣም የሚገርመኝ ነገርና የሚደንቀኝ ከሷ የተማርኩት እንዴት አምሽተ መጣ ለምን ምናምን አትለው። አጥባ አቅፋ አብልታ የሆነ ስካርን ሊያበርድ የሚችል ነገር አድርጋ ታስተኛዋለች ማለት ነው። ከዛ ጠዋትስ ያ ማታ እንደዛ ሆኖ የመጣውን ስማ ለምንድን ነው ማታ እንደዚህ ያደረከው ብላ በፍጹም ተሳስታ ተናግራ አታውቅም። አይገርማችሁ? ምን ታደርጋለች? ጠዋት ሲነሳ አሪፍ ቁርስ ሰርታ አስተካክላ ዛሬን ለተወሰነ ሰዓት እቤት እንዲያሳልፍ ታደርገዋለች። ከሷ ጋር እየተመካከሩ እያወሩ ያ ውጪ የሚያደርጋቸው ነገሮች በፍጹም አታነሳበትም። እንዴ ማታ ምናምን እንደዚሁኝ ምን ሆነ ነበር ማታ ያለ ነገር እኮ ነው ትለዋለች። እሱ እንኳን ቢያነሳባት ወንድ የሚያደርገው ነገር ነው የምትለው። እኛ በጣም እንበሳጭባት ነበር። እንዴት አደርጊያለሽ እንላታለን። ይሄማ እኔ ትዳሬንና ቤቴን ማቆየት በጣም ነው የምፈልገው፣ በጣም ነው የምወደው፣ በጣም ነው የማፈቅረው። ስለዚህ እዛ ምንም አይነት ነገር ቢያደርግ ነገ ተመልሶ ወዴት ነው ወደ እኔ ነው የሚመጣው ትላለች። በጣም ትገርመኛለች። እንዴት እንደዚህ ታደርጊያለሽ? ለምንድን ማትቆጩ? ለምንድን ነው ማትገስሽው? ከተቆጣሁትማ ተናዶ ወደሷ ነው የሚሄደው። ስለዚህ እሷንም አልፈርድባትም። አንድ ቀን ግን በትትና ቁጭ ብዬ አናግራታለሁ አለች። ከዛ የሆነ ሰው እንጂ ኬሊ ናት የሚል ወሬ ስትሰማ ሄደችና ጠየቀች። ያው የኛ ሴቶች በጣም ችኩሎች አይደለንም? ራሷ የሰው ባል ጋር ባደረገችው ስህተት መልሳ ራሷ ትቆጣታለች። እቺን የሰውየው ሚስት ማለት ነው። ከዛን ምንም አላለችም፣ ትታ ትመለሳለች ወደ ቤቷ። ያቺኛዋ ትነግራለች ለባልየው ማለት ነው። ሚስት መታብኝ ተናገረችኝ ምናምን ብላ። እንዴ ታዲያ እኔ እኮ ሚስቴ ናት። እንደ ሚስቴ አይነት ሰው በዚህ ዓለም ላይ የለም። እኔን ቤት ውስጥ ያልተናገረችኝ አንቺን መታ ምንም መናገር ስለማትችል አንቺ ውሸታም ነሽ ብሎ ወዴት ይመለሳል? ወደ ሚስቱ። እሷ ባደረገችው ትሪትመንት እሱ ወደ ቤት ተመለሰ። በቃ
በፍጹም በፍቅር እና በሰላም ህይወታቸውን ኖረው ዛሬ እስቲል ነው በትዳር ወደ 15 ዓመት አስቆጠሩ። እና እባካችሁ ፍቅራችሁን በማይረባና በተልካሻ ወሬ አታብረዙት። በፍጹም ቦታ እንዳሰጡ ለሰው ወሬ በፍጹም። እውነቴን ነው ብላችሁ ስተት ቢሳሳት ወንድ ነው ይሳሳታል፣ እርግጥ ነው። ግንስ ትዕግስት ይኖራል። እንማማር፣ እንለፍ። ወዲያው ቤታችንን ለማፍረስና ትዳራችንን ለመበተን አንሩጥ። ምክንያቱም ትዳራቸውን የበተኑ ሰዎች ከጉዳት ውጭ ትርፍ የላቸውምና ክፍተት ከመፍጠር ውጭ ምንም ትርፍ። እኔ ወደፊት በጣም ብዙ ከኔ ላይፍ የተነሳ እማጫውታችሁ በጣም ብዙ ነገሮች አሉ። እውነቴን ነው። ግን እባካችሁ ፍቅር ይኖረን፣ ሰላም ይኖረን። ስለ ሰላም ብዙ ነግሬያችኋለሁ። ስለ ሰላምታ ብዙ አውርቻችኋለሁ እዛኛው ቪዲዮ ላይ። አሁን ደግሞ ስለ ፍቅር የምነግራችሁ ነገር ምንድነው? በፍጹም እንቻቻል፣ እንዋደድ። በቃ እውነቴን ነው የምለው። ፍቅር ካለ ሁሉ ነገር አለ። ፍቅር ካለ እግዚአብሔር አለ። በፍቅር ኑሩ ይላል እግዚአብሔር ቃል። እኛ በፍቅር የምንኖር ከሆነ የምናጣው አንዳችም ነገር የለም። በቃ አንዳችም ነገር። ምክንያቱም እኔ የምወደው ሰውና የማከብረው የማፈቅረው ሰው ከጎኔ ከጎረቤቴ ከቤቴ ካለ እኔ ለምን እቸገራለሁ? ለምን እቸገራለሁ? እሱ ቤት ትርፍ ነገር ቁጭ ብለው እኔ እዚህ ቤቴ ውስጥ አልቸገርም። እዛ ጎረቤቴ ጋር የሆነን የምፈልገው ነገር ካለ ፍቅር ስላለ ብጠይቃት ትሰጠኛለች። ምክንያቱም እንዋደዳለን፣ እንፋቀራለን፣ እንፈላለጋለን። በቃ በፍቅር ኑሩ ብሎናል። ይሄ የእግዚአብሔር ቃል ነው። ስለዚህ እህቶቼ፣ ወንድሞቼ የማይሳሳት ነገር የለም። ሰው ሆኖ የማይሳሳት ብረት ሆኖ የማይዝግ በፍጹም የለም። ስለዚህ እባካችሁ ስተታችንን አውቀን ከስተታችን እንማር። ስተት እንኳን ብንሰራ ያንን ስተታችንን ለመሸፈን ብለን ከቤት ውስጥ ፍቅራችንን አናጥፋ። በቃ ከውጭ ስተት ስንሰራ ሩጠን ቤት ውስጥ ያለውን ሰላም ለመበጥበጥ አንቸኩል። ወንድም ሆነን ሴት እንሳሳታለን። ግንሳ ከተሳሳትን ከስህተታችን ለመመለስ እራሳችንን ቆም ብለን እንመልከት፣ እናስብ። በቃ በአይምሯችን እንመራ። በቃ በጭንቅላታችን እንመራ። የገንዘብ ደግሞ ብዙ ሴቶች የምንሸወደው በገንዘብ የገንዘብ የቁሳዊ ነገር አይሸውደን። ቁም እባካችሁ። አሁን ላይ ላላችሁ ትውልዶች የምመክራችሁ ገንዘብ ህይወት አይሆንም። ገንዘብ ታሪክ አሁን ላይ ያለችውን ትንሽዬ ነገር ሊቀርፍላችሁ ይችላል፣ ግን ታሪካችሁ በፍጹም አይቀየርም። በማይረባ ከፍቅር ውጭ በሆነ ነገር የሚመጣ ገንዘብ ታሪኬን ቀየረ ብትሉ እኔ በፍጹም ማንም ሊያምናችሁ አይችልም። ታሪክ የሚቀየር እግዚአብሔር ነው። ታሪካችሁ ሊቀየር የሚችለው ደግሞ በእውነትና በእውነት በትክክለኛ ነገር ብቻ ነው። በቃ እውነተኛ ነገር ለፍታችሁ ጥራችሁ ግራችሁ ምንም ከማንም አታንሱ። እኬሌ ብር አለው ብላችሁ በፍጹም እንዳትቀርቡት። ምክንያቱም ከብሩ ጀርባ ብዙ መርዛማ ነገሮች ሊኖሩ ይችላሉ። መርዛማ ነገሮች በማር የተቀባ መርዝ ቢሰጣችሁ ምንም አይጠቅማችሁ። ማሩን ልሳችሁ ሲጨርሱ ውስጡ መርዝ ይሆንና ይገላችኋል ማለት ነው። ስለዚህ እባካችሁ መጀመሪያ ተወያዩ፣ ተጠናኑ፣ በፍቅር አውሩ፣ ተዋደዱ፣ ፍቅር ይኖራችሁ። ፍቅር ካላችሁ በኋላ ያለውን ነገር በመተሳሰብና በመወያየት ብዙ ደረጃ መድረስ ትችላላችሁ። ማንም ሰው ከዜሮ ከተነሳ የማይተኮስበት ምንም ምክንያት የለም። ቶፕ ነው የሚሆነው። ምክንያቱም ከዜሮ ነው የተነሳው። ከዜሮ የሚነሳ ሰው የወደቀ በፍጹም ሰምቼም አይቼም አላውቅም። ለምን? ከዜሮ ስለተነሳ ቢወድቁ እንኳን መነሳቱን ያውቅበታል። ምንም ሳይኖረው ሰርቶ ለፍቶ ጥሮ ግሮ ያገኛት ነገር ናት ታሪክ ሆና ትልቅ ደረጃ ያደረሰችው አይደለ እንዴ? ደግሞ ነገር ቢወድቅ እንኳንና ቢከስር ከዜሮ መነሳትን ያውቅበታል። ከዜሮ መነሳትን እንልመድ። በማይረባ በማያዋጣን ነገር ተሽሎክልከን በምናገኘው ገንዘብ እዚህ ደረጃ ደረስን ብለን አናውራ። በቃ እኬሌ እንዲያለው ብለን ሳይሆን እኔ ሰርቼ ነገ እዛ ቦታ ላይ መድረስ እችላለሁ እንበል። ኮንፊደንስ ይኖረን፣ ፍቅር ይኖረን። በቃ ምንም ነገር ቢመጣ የማይቀየር ምንም ታሪክ የለም። ስለዚህ እወዳችኋለሁ። በጣም 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 አመሰግናለሁ። በሚቀጥለው ደግሞ ምርጥ በሆነ ነገር እንወያያለን። ቪዲዮውን እዩልኝ፣
ሰብስክራይብ አርጉ፣ ላይክ አርጉ፣ ሼር አርጉ። አይታችሁ ያልተመቻችሁን ማድረግ ያለብኝን ኮመንት ጻፉ። አስተያየት ካላችሁ ስለምትፈልጉት ነገር ሁሉ እንድነግራችሁ የምትፈልጉን ከሆነ ኮመንት አርጉልኝ። ስለ እያንዳንዷ ታሪክ እናወራለን። አብረን እናድጋለን፣ እንቀየራለን። እወዳችኋለሁ።